አሁን የምነግራችሁ ነገር አንዴ በምናባችሁ አስቡት። ልክ ጂም ቤት እንደገባችሁ ራሳችሁን በመስታወት ስትመለከቱ ሾልደራችሁ ትልቅ ነው፣ እጃችሁም ግብዳ የሚባል ነው፣ ደረታችሁም ሲታዩ ተለቅ ያሉ ናቸው። ነገር ግን አንዴ ልብ ብላችሁ ጀርባችሁን ስትመለከቱት በጣም ቀጫጫና ደካማ ከመምሰሉ የተነሳ እናንተን ግብዳ እንዳትመስሉ አድርጓችኋል። እስካሁን ድረስ ያልሰራችሁትና ያልሞከራችሁት ስፖርት የለም። ነገር ግን ጀርባችሁ ትልቅ ባለመሆኑ ብቻ እናንተ ስፖርት የምትሰሩ እንኳን እንዳትመስሉ አድርጓችኋል። አሁን የምነግራችሁ ነገር በደንብ አዳምጡ። አንድ ሰው ስፖርት ሰርቶ ግብዳ መሆን ከፈለገና ሰው ሲያዩ ግብዳ የሚመስል አይነት ሰውነት ማምጣት ከፈለገ ጀርባው ላይ በደንብ መስራት ሊኖርበት ይገባል። አብዛኛው ስፖርተኛ የሚሳሳተው ግብዳ ለመምሰል በጣም ትልቅ ደረት ወይም ደግሞ እጁ ተለቅ ያለ ከሆነ በቃ በጣም ግብዳ የሚባል ይመስላል። ነገር ግን ጀርባው በጣም ቲክነስ ያለውና ወፍረት ያለው ጀርባ ከሌለው ምንም ግብዳ ሊመስል አይችልም። ስለዚህ እስካሁን ብዙ አይነት ወርክአውትና ስፖርቶችን ሞክራችሁ ጀርባችሁ አላድግ ካላችሁና ሌላ የሰውነት ክፍላችሁ የሚገርምና አሪፍ ሆኖ ጀርባችሁ ብቻ ደካማ ከሆነ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው ድረስ ከተከታተላችሁት ጀርባችሁን ከቀጭን ወደ ግብዳና ትልቅ መቀየር የሚችሉ ወርክአውቶችን ዘርዘር አድርጌ ያቀርብላችኋለሁ። ታዲያ እናንተም እንደተለመደው የፊት አበሻ ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። አሁን ወደ ቪዲዮ እንግባ። ያልኳችሁን ወርክአውቶች ከመዘርዘሬ በፊትና ወደ ውስጥ ጠለቅ ብዬ ከመግባቴ በፊት ሁላችሁም መጀመሪያ ላይ የጀርባ ጡንቻ እንዴት እንደሚገነባና እንዴት እንደሚጎለብት መረዳት ይኖርባቸዋል። ጀርባችን ከተለያዩ የሰውነት ክፍሎችና ጡንቻዎች ጋር ሲነጻጸር በጣም ትልቁ ነው። በውስጡ ከ5 እስከ 6 የሚሆኑ የጡንቻ ክፍሎች አሉት። ጀርባችሁን ደግሞ ግብዳ ማድረግ ከፈለጋችሁ እነዚህን 5 ወይም 6 የጡንቻ ክፍሎች እያንዳንዱን በተለያዩ ወርክአውቶች ማግኘትና ማሰራት ይኖርባቸዋል። እነዚህ ጡንቻ ክፍሎች አልተሰሩም ወይም ደግሞ አልተነኩም ማለት ደግሞ የጀርባ አጥንታችሁ አያድግም። አንዱ አድጎ አንዱ ካላደገ አጠቃላይ ሲታይ ጀርባችሁ ትልቅ አይመስልም። ጀርባችንን ግብዳ ሊያደርጉ የሚችሉ 6 ወሳኝ ኤክሰርሳይሶች አሉ። አሁን እነሱን ልዘርዝርላችሁ። መጀመሪያ ላይ የምናገኘው ወሳኙ ወርክአውት ዴድሊፍት ተብሎ ይጠራል። ግብዳ ጀርባ ፈልገን ዴድሊፍት አለመስራት አንችልም። ዋነኛውን ትልቅና ወፍራም የሚባለውን ጀርባ ለመገንባት የሚጠቅመን ዋነኛውና ወሳኙ ኤክሰርሳይዝ ዴድሊፍት ነው። የዚህ ኤክሰርሳይዝ አሰራሩም ቀላል ነው። አብዛኞቻችን አይተነው ልናቅ እንችላለን። በእርግጥ ይሄ ኤክሰርሳይዝ ለመስራት ቀላል ቢሆንም ኪሎ እየጨመረን ስንሄድና ራሳችንን መፈተን ስንጀምር በጣም እየከበደን የሚሄደው ወርክአውት ይሄ ነው። አሰራሩ እንዴት መሰላችሁ? ደረት ልንሰራበት የምንችለውን ባርቤል መሬት ላይ እናስቀምጠዋለን። ከዛም እጃችንና እግራችንን በትከሻችን ልክ አድርገን እንለካዋለን። በትከሻችን ልክ የለካኑን እጅ ባርቤሉን ይዘን ወደ ላይ መነሳት ነው። ነገር ግን ቁጭ ብለን ወደ ላይ ስንነሳ አቀማመጣችንና ፎርማችን በጣም የተስተካከለ መሆን አለበት። ይሄ ወርክአውት ጀርባችንን ሊጠቅመን እንደሚችለን ሁሉ ሊጎዳን ይችላል። አሰራሩን ለመረዳት ቪዲዮ ላይ በደንብ አድርጋችሁ ተመልከቱት። ብዙ ሰው ይህንን ወርክአውት ሲሰራ የሚሳሳተው ነገር ምንድነው? አንደኛ ጀርባውን ያጥፋል። ጀርባችንን እያጠፍን ከባድ ኪሎ የምንሰራ ከሆነ የታችኛውን የወገባችንን ክፍልና ስፓይናል ኮርዳችንን ልንጎዳው እንችላለን። ስለዚህ ዴድሊፍት ስንሰራ ጀርባችንን ቀጥ አድርገን መሆን አለበት። ስንነሳም ሆነ ስንቀመጥ በተቻለ መጠን ትክክለኛው ፎርም ሊኖረን ይገባል። ይህንን ኤክሰርሳይዝ ትንሽ የሚፈተናችሁን ኪሎ ካደረጋችሁ በኋላ ለ4 እስከ 5 ሴት ከ8 እስከ 10 ድግግሞች መስራት ይኖርባቸዋል። በእያንዳንዱ ሴት ደግሞ ከ3 እስከ 4 ደቂቃ እረፍት ማድረግ እንችላለን። ሁለተኛ ላይ የምናገኘው ኤክሰርሳይዝ ዌትድ ፑልአፕ ተብሎ ይጠራል። እዚህ ኤክሰርሳይዝ ላይ ፑልአፕ ስንሰራ ኪሎ ጨምረን ነው። አቅማችን የሚፈቅደውና መስራት የምንችለውን ፕሌት ወይም ደግሞ ኪሎ አዘጋጅተን የምንችለውን ያህል ፑልአፕ እንሰራለን ማለት ነው። ለዛ ነው ዌትድ ፑልአፕ ተብሎ የሚጠራው። ስንሰራ ጀርባችንን እንዲነካውና የጀርባችንን ጡንቻ እንዲያነቃቃልን እጃችንን አስፍተን ፑልአፕ ብንሰራ አሪፍ ነው። ወደ ላይ ስንነሳም ደግሞ ደረታችንን ብረቱን ብናስነካውና ስንወርድ ደግሞ ቀስ እያለን ማለትም ለ2 እስከ 3 ሰከንድ ቀስ እያለን ብንወርድ በጣም የተሻለ ለውጥ እናያለን። አሪፍ ኪሎ ከተጠቀምንና የሚፈታተነን አይነት ኪሎ ከተጠቀምን ይህንን ኤክሰርሳይዝ ለ4 ሴት ከ6 እስከ 10 ድግግሞች መስራት እንችላለን። ብዙ ሰው ይህንን ኤክሰርሳይዝ ሲሰራ ሙሉ ለሙሉ ሰውነቱን እስከ ላይ ድረስ አያነሳው። ያ ማለት ነው የጀርባ ጡንቻችን እንዲሰራ ከፈለግንና እንዲፍታታ ከፈለግን ሙሉ ለሙሉ ደረታችን ብረቱን ወይም ደግሞ እንጨቱን መንካት ይኖርበታል። ይህንን ሳናደርግ ግማሽ ብቻ እየሰራና የምንመለስ ከሆነ የጀርባ ጡንቻችን አይነቃቃም። ጀማሪዎች ከሆነንና ፑልአፕ መስራት የማንችል ከሆነ ለዚህ ኤክሰርሳይዝ ተቀያሪው ላት ፑል ዳውን ተብሎ ይጠራል።
ይህንን ኤክሰርሳይዝ የሚያሰራንን ማሽን አብዛኛው ጂም ቤት እናገኘዋለን። ቪዲዮ ላይ እንደምትመለከቱት የሆነ ያህል ኪሎ ከጨመርን በኋላ ለጀርባችን እንዲያሰራን ብለን ከላይ የምንጎትተው አንድ ሻተር ወይም ደግሞ ገመድ ብለን የምንጠራውን ስንጎትት ጀርባችን እየተፍታታ ይመጣል። ይህንን ኤክሰርሳይዝ ፑል አፕ ካልቻልን እንደ ተቀያሪ መያዝ እንችላለን። ይህንንም ለ4 ሴት ከ10 እስከ 12 ድግግሞች ከሰራን በቂ ነው። ሶስተኛ ላይ የምናገኘው ኤክሰርሳይዝ ቸስት ሰፖርት ቲ-ባሮ ተብሎ ይጠራል። የተለያዩ ኤክሰርሳይዝን ለመስራት የምንጠቀምበት ቤንች ብለን የምንጠራውን 45 ወይም ደግሞ 60 ዲግሪ ከፍ እናደርገውና ደረታችንን አስደግፈን አንድ ባርቤል ይዘን የምንሰራው ኤክሰርሳይዝ ነው። ሙሉ ለሙሉ ጀርባችን እስኪነቃቃና ደረታችን ወይም ደግሞ ቤንቹን እስኪነካው ድረስ ባርቤሉ መጨረስ ይኖርብናል ወይም ማስነካት ይኖርብናል። ይህንን ኤክሰርሳይዝ ስንሰራ ከክብደቱ ወይም ደግሞ ከኪሎ በላይ ያንን ኪሎ የምንቆጣጠርበት መንገድና የምንሰራበት ፎርም ማተር ያደርጋል። ምክንያቱም ጀርባችን የሚነቃቀው በጣም ብዙ ኪሎ ስላበዛን ሳይሆን ይህንን ኪሎ ወይም ደግሞ መጠነኛ ብለን የምንጠራውን ኪሎ የተቆጣጠርንበት መንገድና የሰራንበት መንገድ ትልቅ ተጽዕኖ አለው። ቤንቹን እስኪነካልን ድረስና ደረታችንን እስኪነካልን ድረስ በጣም ቀስ እያለን ብናነሳውና ስናወርደውን ደግሞ ቀስ እያለን ካወረድነው ጀርባችንን በደንብ ይሰማናል። የማቃጠልና የህመም ስሜት ይሰማናል። ያ ሲሰማን ደግሞ ጀርባችን እየሰራ መሆኑን እርግጠኛ መሆን እንችላለን። ይህንን የሚያሰራ ማሽን ካላገኘንና ብዙ አይነት ባርቤሎች ከሌለ ሌላ ተቀያሪ ኤክሰርሳይዝ እዚህ ምን መሰላችሁ? ቅድም ዴድሊፍት የሰራንበትን ባርቤል እናዘጋጅና ከፊት ለፊቱ ላይ 1 3 ወይም ደግሞ 4 ፕሌቶችን ጨምረን ለአንድ ማይንቲ ባር የሚባለውን ኤክሰርሳይዝ እንሰራለን። ይህንን ኤክሰርሳይዝ ቪዲዮ ላይ መመልከት ትችላላችሁ። እግራችንን በባርቤሉ መሃል ለመሃል እናስቀምጥና በሁለት እጃችን መሃሉን ይዘነው ወይም ብረቱን ይዘነው ደረታችን ወይም ደግሞ የታችን የወዳችን ክፍል እስኪነካው ድረስ ጀርባችንን እናሰራዋለን ማለት ነው። ለዚህ ኤክሰርሳይዝ 4 ሴት ከ8 እስከ 12 ድግግሞች በቂ ነው። አራተኛ ላይ የምናገኘው ኤክሰርሳይዝ ባርቤል ቤንት ኦቨር ሮው ተብሎ ይጠራል። ይህንን ኤክሰርሳይዝ ለመስራት የሚያስፈልገን ባርቤል ብቻ ነው። አንድ ባርቤል ይዘን ከወገባችን ደግሞ ዘንበል ብለን ሙሉ ለሙሉ ባርቤሉን የታችኛውን የወዳችንን ክፍል እስኪነካልን ድረስ ማንሳት ነው። ኤክሰርሳይሱ ግልጽ ሆኖ እንዲታዩችና በደንብ እንድትረዱት ቪዲዮ ላይ ብትመለከቱት አሪፍ ነው። ይህንን ኤክሰርሳይዝ ስትሰሩ የምትሰሩበት ባርቤል ከአቅማችሁ በላይ ከባድ መሆን የለበትም። 10 ወይም 12 ድግግሞች መስራት የምትችሉበት ባርቤል ታዘጋጁና ይህንን ኤክሰርሳይዝ በትክክለኛ ፎርም መስራት ነው የሚጠበቅባችሁ። ለ4 ሴት ከሰራችሁት በቂ ነው። አምስተኛ ላይ የምናገኘው ኤክሰርሳይዝ ሲንግል አርም ዳምፔል ሮ ተብሎ ይጠራል። ይሄኛው ኤክሰርሳይዝ እያንዳንዱ የጀርባ ክፍላችንን ለይተን እንድንሰራ ይጠቅመናል። ያ ማለት ነው በግራና በቀኝ በኩል ጀርባችን ላይ 2 ላቶች አሉ። የቀኝ ላትና የግራ ላት ብለን የምንጠራቸው። እነዚህን 2 ላቶች በዚህ ኤክሰርሳይዝ ሙሉ ለሙሉ ማነቃቃት እንችላለን፣ ሊያውም ለየብቻቸው እየሰራን። ይህንን ኤክሰርሳይዝ ስትሰሩ የሆነ ቤንች ትደገፉና ወገባችሁን ዘንበል አድርጋችሁ ዳምፔሉን ከታች ከግራችሁ ወይም ከመሬት አንስታችሁ ሙሉ ለሙሉ ጀርባችሁ እስኪነቃቃና እስኪወጠር ድረስ ዳምፔሉን ታነሱታላችሁ። ያንን ስታደርጉ ሲንግል አርም ዳምፔል ሮ የሚባለውን ኤክሰርሳይዝ እንደሰራችሁ ይቆጠራል ማለት ነው። ኤክሰርሳይዙን ለ3 ሴት ከ10 እስከ 15 በመጠነኛ ኪሎ መስራት ይጠበቅባቸዋል። ስድስተኛ ላይ የምናገኘው ኤክሰርሳይዞች 2 ናቸው። ሁለቱንም ኤክሰርሳይዝ በሱፐር ሴት ነው የምንሰራቸው። እነዚህ ኤክሰርሳይዞች ፌስ ፑል እና ሪር ዴልት ፍላይስ ተብሎ ይጠራሉ። እነዚህ ሁለቱንም ኤክሰርሳይዞች ስንሰራቸው የሚያነቃቁልን ሾልደራችንና ጀርባችን አካባቢ የሚገኙ የጀርባ ሪር ዴልት ብለን የምንጠራውን መስል እንዲያዘጋጁልን። ሪር ዴልት ብለን የምንጠራው መስል ጎለበተ ማለት ትልቅ ሾልደርም ትልቅ ጀርባም ኖረን ማለት ነው። ምክንያቱም ይሄ ሪር ዴልት የሚባለው መስል በሁለቱ መሃል አካባቢና እዛው ጀርባችንም ሾልደራችንም አካባቢ የሚገኝ መስል ነው። ፌስ ፑል የሚባለው ኤክሰርሳይዝ የሆነ ኬብል ላይ እንሄድና ኬብሉን እላይ ላይ ካደረግነው በኋላ አፐር የሚባለው ፓርት ላይ ከሆነ በኋላ ፊታችን እስኪደርስ ድረስ ኬብሉን መሳም ነው። ሪር ዴልት ፍላይ ተብሎ የሚጠራው ኤክሰርሳይዝ ደግሞ ቤንች ላይ ተቀምጠንና 2 ዳምፔሎችን ይዘን የምንሰራው ኤክሰርሳይዝ ሲሆን ወዳችንን ሙሉ ለሙሉ ታፋችን ላይ ካስተኛ ነው በኋላ 2 ዳምፔሎችን ይዘን ወደ ጎንና ወደ ጎን ላተራል ሬዝ ተብሎ የሚጠራውን ኤክሰርሳይዝ መስራት ነው። ይሄ ሾልደርም ጀርባችንን እንዲነቃቃ ያደርግልናል። ሁለቱንም ኤክሰርሳይዝ ስንሰራ ያለ ረፍት መሆን አለበት። ፌስ ፑል ሰርተን ስንጨርስ ወዲያውኑ ወደ ሪር ዴልት ፍላይስ መሄድ አለበት። ሱፐር ሴት የሚባለው እንደዚህ አይነት ኤክሰርሳይዞችና ዘዴዎችን ስንጠቀም ነው። ሁለቱንም ኤክሰርሳይዞች ከ3 እስከ 4 ሴት ከ10 እስከ 20 ድግግሞች ከሰራን ከበቂ በላይ ነው። አሁን ግብዳ ጀርባ የምታመጡባቸውን ወርካውቶች አግኝታቸዋል። ነገር ግን ወርካውት ብቻ በቂ አይደለም።
እነዚህን ወርካውቶች ስትሰሩ በየሳምንቱ ዓላማ ማድረግ ያለባችሁ የኪሎ መጠን ወይም ደግሞ የድግግሞሽ መጠን ሊኖር ይገባል። ለምሳሌ የዛሬ 2 ሳምንት ትሰሩት የነበረው ዴድሊፍት 100 ኪሎ ከነበረ በሚቀጥሉት 2 ሳምንት ወይም ደግሞ 3 ሳምንት 10 ኪሎ ወይም ደግሞ 5 ኪሎ ጨምራችሁ መስራት ይኖርባችኋል። ያ መስላችሁ እንዲጨነቅና ጀርባችሁ ቴንሽን ውስጥ እንዲሆን ያደርጋል። ጀርባችሁ ደግሞ ቴንሽን ውስጥ ከሆነ የማደግ እድሉን በዛው ልክ እየጨመረ ይመጣል። ይሄ ፊትነስ እና ሳይንሱ ላይ ፕሮግሬሲቭ ኦቨርሎድ ተብሎ ይጠራል። የትኛውን መስል ለማደግ የሚያስፈልገው ፕሮግሬሲቭ ኦቨርሎድ ነው። የትኛውንም አሁን የነገርኳችሁን 6 ኤክሰርሳይሶች ስትሰሩ በሆነ ጊዜ ወይም ደግሞ በሆነ ቀናቶች ውስጥ መጨመር ያለባችሁን ነገር ማሰብ አለባችሁ። ለምሳሌ ኪሎ መጨመር ቢከብዳችሁ ራሱ ድግግሞሽ መጨመር ትችላላችሁ። በ100 ኪሎ ዴድሊፍት የምትሰሩት 10 ድግግሞሽ ከሆነ ቀጣይ ሳምንት ላይ 12 ወይም ደግሞ 15 ድግግሞሽ መስራት ይኖርባችኋል ማለት ነው። እነዚህ ነገር አሟልቷችሁ በቂ ምግብ ካገኛችሁና እረፍት፣ ውሃ የሚባሉ ነገሮችን ካሟላችሁ ጀርባችሁ ላያድግ አይችልም። ሲያድግ ደግሞ በለውጡ ትገረማላችሁ። ምክንያቱም ድሮ ኖቲስ የማያደርጓችሁና አቴንሽን የማይሰጧችሁ ሰዎች በሙሉ አሁን ገበድክ ስፖርት ጀምረ ነው ወይ ተብላችሁ ትጠየቃላችሁ። ይሄ ደግሞ ለየትኛውም ስፖርተኛ የሚሰጠው ኮንፊደንስ በጣም ትልቅ ነው። ማንም ሰው ስፖርት ጀምሮ እንደሚሰራና እንደማይሰራ መጠርጠር አይፈልግም። ስለዚህ ድሮ የምትሰሩትን ለባክ ብላችሁ ያዘጋጁትን ወርካውት ተውቱና አሁን የነገርኳችሁን ወርካውት በደንብ አድርጋችሁ ስሩ። ለውጥ ታዩበታላችሁ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን ተጫኑ። ፊትነስ ጋር የተገናኙ ኮንቴንቶች የሚመቿችሁ ከሆነ ላይክ፣ ሰብስክራይብ እና ሼር አድርጉ። ማንኛውንም ሐሳብ ሆነ አስተያየት ካላችሁ በኮሜንት ስር አሳውቁኝ፣ ወዲያውኑ መልስላችኋለሁ።